ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ልዑል እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋን ምልክት ተጭናችሁ ዘወትር የምለቃቸው ቪዲዮዎች ይደርሷችሁ ዘንድ የደወል ምልክቷን ትጫኑና የዘወትር ተከታታዮች ትሆኑ ዘንድ በአክብሮት ጋብዛለሁኝ። አብራችሁ ይላላችሁ ለምታበረታቱኝ ሼር ላይክ ለምታደርጉልኝ ከልብ የሆነ ምስጋናዬን አቀርባለሁኝ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ለዛሬ ይዤ የመጣሁት ይኸው እዚህ ጋር የምታዩትን ይሄንን የመሰለ በጣም ቆንጆ ፓስታ በአትክልት አሰራር ነው። አሁን ፓስታዬን ከምንና እንዴት እንደሰራሁት አብረን እናያለን። በቀጥታ ወደ አሰራራችን እንግባ። ፓስታዬን ለማዘጋጀት በመጀመሪያ ደረጃ ይሄው እዚህ ጋር ድስቴን ጥጃለሁኝ። ድስቴ ጋር ስላለ የምፈልገውን ያህል ዘይት አድርጌያለሁኝ። ዘይቴን የተወሰነ ደቂቃ ጋል አድርገውና ከትፌ ያስቀመጥኩት ሽንኩርት አለኝ። ሽንኩርቴን የከተፍኩት ልክ እንደዚህ አድርጌ ነው። አሁን ሽንኩርቴን ድስቴ ውስጥ አድርግና መጥበስ እጀምራለሁኝ። ሽንኩርታችንን ይሄው እንደዚህ ቆንጆ አድርገን እንጠብሰዋለን። አሁን ሽንኩርታችን እንደዚህ ቆንጆ ሆኖ እየተጠበሰልን ስለሆነ የተወሰነ ነጭ ሽንኩርት አደርግበታለሁ። እቺን ታህል ነው ያደረኩት፣ ብዙ አይደለም። ከዛ ነጭ ሽንኩርቱንም አብሬ ከሽንኩርቱ ጋር ጥብስ አደርገዋለሁ። አሁን እንደዚህ ሽንኩርታችን አሪፍ ሆኖ እየበሰለልን ስለሆነ የተወሰኑ የምንጠቀማቸውን ቅመማ ቅመሞች እናደርጋለን። በጣም ትንሽዬ እርድ እንደ ቅመምን እና ትንሽዬ ሽንኩርቴን ከለር እንዲቀይርልኝ አድርጌያለሁኝ። ትንሽዬ ደግሞ የስጋ መጥበሻ ለፍሌቨር ስለሆነ እንዲሁም ትንሽ የቀረፋ ዱቄት አድርጌበታለሁኝ። ከለሩንም እንዳያጠቁርብን የተወሰኑ እንደዚህ ከለርፉል ያልሆኑ ቅመማ ቅመሞችን ብንጠቀም አሪፍ ነው። በተለይ እንደዚህ ከለር የሌላቸው ነገሮችን ስንሰራ እና አሁን በደንብ አድርገን ጥብስ እናደርገዋለን። ሽንኩርታችን በጣም ቆንጆ ሆኖ እየተቆላላልን ስለሆነ እንደዚህ ካሮቴን ከትፌ አዘጋጅቻለሁኝ። ካሮቱን ቆንጆ አድርግና እጠብሰዋለሁኝ። መጀመሪያ ላይ ያው የተወሰነ ደቂቃ ካሮቱ ቀደም ብሎ መግባት አለበት። ምክንያቱም ጥቅል ጎመናችን ቀድሞ ስለሚበስል አንድ ላይ ከገባ ጥቅል ጎመኑ ድራሹ ነው የሚጠፋው። አሁን እንዲህ ስቲም እያደረግን እናበስለዋለን። እሱ እስኪበስልልን ድረስ ደግሞ ውሃዬን ጥጃለሁ። ውሃው ላይ ትንሽ ጨው አድርጌበታለሁ። ዘይትም ይሄው እንዳያችሁት አድርጌያለሁኝ እና ፓስታ ይሄንን የተጠቀምኩት። አሁን ግማሹን ፓስታ አደርግና ፓስታዬን አበስለዋለሁኝ። ብዙ ነው ይሄኛው ፓስታ ማለት ነው እና እኔ የምፈልገውን ያክል ነው ማደርገው። ስለዚህ ግማሹ አንድ መካከለኛ ሳይዝ ያለው ፓስታ እሱን ያክላል እና እንደዚህ እያደረግን ፓስታችንን ቆንጆ አድርገን ሳይያያዝ እንቀቅላለን። አሁን ፓስታችን እንዳይያያዝብን በሹካ ወይም ደግሞ እንደዚህ በማመሲያ እናማስለዋለን። ሲበስል ቆንጆ ሆኖ እንዲበስልልን። አሁን ይኸው እዚህ ጋር ቁሌቱ ጋር ስንመጣ ካሮታችን ቆንጆ ሆኖ እየተጠበሰልን ያለው። የተወሰነ ደቂቃ በሰል እስኪል ድረስ እንደዚህ ያደረግን እንጠብሰዋለን። ይሄው አሁን ካሮታችን እንደዚህ እንደምታዩት በጣም ቆንጆ ሆኖ እየተጠበሰልን ያለው። ባይዞይ እንደዚህ ስቲም ስናደርግ እሳታችንን መመጠን አለብን። ምክንያቱም በዘይት ብቻ ስለሆነ የምንጠብሰው ዘይቱ በራሱ መቃጠል የለበትምና ተጠንቅቀን ነው። አሁን ደግሞ ጨዋችንን አድርገናል። ስለዚህ አሁን እንደዚህ እያማሰልን የቀረን ነገር የምንጨማምራቸው ነገሮች ካሉ እየጨመርን እንሄዳለን።
አሁን ይኸውላችሁ ይበቃዋል። ስለዚህ አሁን ደግሞ ጥቅል ጎመኔን እጨምራለሁኝ። ጥቅል ጎመኑን እንደዚህ ቆንጆ አድርጌ ሳሳ አድርጌ ነው እሱንም የከተፍኩት እና እንደዚህ አብረን ጥብስ እናደርገዋለን። ከፈለግን ሌሎችንም አትክልቶች መጠቀም እንችላለን። መጨመር የምንፈልገው ነገር ካለ እኔ ለዛሬ የሰራሁት በሁለቱ ነው እና እንደዚህ ስቲም እያደረግኩ አበስለዋለሁኝ። አሁን ፓስታችን የደረሰ ይመስላል እና ቼክ እናደርጋለን። መጀመሪያ መብሰል አለመብሰሉን ልክ እንደዚህ በእጃችን ስንይዘው ቁርስ የሚል ከሆነ በስሏል ማለት ነውና እንዳይጨማለቅ ተጠንቅቀን ነው ፓስታችንን ማብሰል ያለብን። አሁን ፓስታችን በቅቶታል። ይሄው እዚህ ማጣሪያ ላይ እንደዚህ አደርግና ቀዝቃዛ ውሃ አደርግበታለሁኝ። በነገራችን ላይ እንደዚህ ሲንካችንም እንትን እንዳይልብን ቀዝቃዛ ውሃ ከፍተን እንትን ብናደርግ ጥሩ ነው። አለያ ከውስጥ ያለው ፕላስቲክ ስለሆነ ሊቃጠል ሊበላሽብን ይችላል ሲንኩ እና እንደዚህ አድርገን ፓስታችንን እናቀዘቅዘዋለን። ይኸውላችሁ እንደምታዩት ምንም የተያያዘ ነገር የለውም። በጣም ቆንጆ ሆኖ ነው የበሰለው። አሁን ቁሌቱ እስኪደርስልን ድረስ ያደረግነው ውሃ እንዲንጠፈጠፍ እናደርጋለን። አሁን ይኸውላችሁ ቁሌቱ ቆንጆ ሆኖ እየተጠበሰ ነው ያለው። ጥቅል ጎመናችን ካሮቱም ቆንጆ ሆኖ እየበሰለልን ያለው። ያው እስኪ በስል ድረስ እንደዚህ እያደረግን ጥብስ እናደርገዋለን። ያው አሁን እየበሰለልን ያለው የቀረው የጎደለ ነገር ያነሰው ነገር ካለ ቀምሰን መጨመር ያለብን ነገር እንጨምራለን። አለያ ደግሞ ፓስታችንን ጨምረን እናዋህዳለን። ሁሉም ነገር ቆንጆ ከሆነ ማለት ነው። አሁን ፓስታውን ከአትክልቱ ጋራ ቆንጆ አድርገን እንደዚህ እያደረግን እናዋህዳለን እና ልንበላ ስንልም ማዋሃድ እንችላለን። ግን እኔ አሁን እንደዚህ አዋህጀዋለሁኝ። ቆንጆ አድርጌ ነው ያዋሃድኩት። ትንሽ ደቂቃ እሳቴን በጣም ትንሽ እያደርግና ትንሽ ደቂቃ እሳት ላይ አቆየዋለሁኝ። እዛ እንደዚህ ያማስልና ያው ከላይ ያለውም ስቲም እንዲሆን ማለት ነው፣ ወይም ደግሞ እሳት እንዲያገኝ በጣም በትንሽ እሳት ነው እንደዚህ ማድረግ ያለብን። ከዛ እንደዚህ ስናደርገው ከቁሌቱ ጋር በደንብ ይዋሃዳል። ጣዕሙን ስለሚወስድ ሚጣፍጥ ይሆንልናል። አሁን ይኸውላችሁ ይበቃዋል። ሳህኔ ላይ ደግሞ አደርገዋለሁኝ። ይሄው እንደምታዩት በጣም ቆንጆ ፓስታ ነው የሰራሁት። እንግዲህ ፓስታችን ደርሶ ሳህን ላይ ደግሞ ይሄንን ይመስላል። የምታዩትን በጣም ቆንጆ የሚያምር እንዲሁም ደግሞ የሚጣፍጥ ፓስታ ነው እና እንደዚህ እያደረጋችሁ ብትሰሩት እንደምትወዱት ተስፋ አደርጋለሁኝ። እኔ በጣም ነው የወደድኩት። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ሼር በማድረግ ብታደርሱልኝ በጣም ደስ ይለኛል። ሀሳብ አስተያየት እንዲሁም ጥያቄዎች ካሏችሁ እንደ ሁሉ ጊዜው በሀሳብ መስጫ ሳጥኑ ስር አስቀምጡልኝ። ጥያቄዎቻችሁን እመልሳለሁኝ። ሀሳብ አስተያየቶቻችሁንም ደስ እያለኝ እቀበላለሁ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብት። ባይ ባይ።